ድንግልናሽን በስንት እድሜ ነበር ያጣሽው? 18 እንዴት ነበረ? በጣም ማፈቅረው ልጅ ነበርና እሱ ቢራ ይጠጣል ምናምን፣ እኔ ምርንዳ እየጠጣሁኝ ነበር። ከዛ ምርንዳ ውስጥ ቢራ ጨምሮ ምናምን አሰከሩኝ። ከጀለሶቹ ጋር ነበረ። ከዛ ጠዋት ስነጋ የለም። ሴቶች እንደዚህ አይነት ነገርም ሊኖር ይችላል። ሶ ለፈን ብቻ አይደለም እንደዚህ አይነት ቪዲዮ የምንሰራው፣ እናንተ ደግሞ ተማሩበት። የኔ አለ አልተነካም። አንቺ አለ አለ አለ። ድንግልናሽን በስንት እድሜሽ ነው ያጣሽው? በ16 ምን ነው አልሽ? ያው ቁጭ ብሎ ማይሰራም። በስንት እድሜ ነው ያጣው? አላጣሁትም ብለህ ታምነኛለህ? አጋጣሚውን አላገኘም እንጂ ብታገኝም አሁን ጥያቄ አለው። ኧረ አላጣሁትም። አለ አለ። ለምን? ሙስሊም ስለሆንኩ። ለወንድ ድንግልና አለው እንዴ? እንዴ ልጅ የለውም። ሲፈጠርም እንደዛ። ድንግልናም በስንት እድሜ ነው ያጣው? ኧረ ቢስሚላህ። ቆንጆ ሆና ድንግል ከማትሆን አስቀያሚ ሆና ድንግል ከምትሆን ለትዳር። ኧረ ቆንጆ ሆና ድንግል አትሆን ችግር አስቀያሚ ሆና ድንግል ከምትሆን እሷ ትሻላለች። አዎ እርግጠኛ ነኝ። እንዴ ቆንጆ ሆና ድንግል ካልሆነች በኔ ላይ ችግር እንደማታደርግ በምን እርግጠኛ ነኝ? ድንግልናሽን በስንት እድሜሽ ነው ያጣሽው? 17 በ16 16 ነሽ ነው እኔ አይደለም። ስለዚህ ይለፈኝ። ድንግልናሽን በስንት አመትሽ ነው ያጣሽው? አይ ገና ነው አላጣሁትም። አለ እርግጠኛ ነሽ? ማው ኦፍ ኮርስ አላጣው አለ አለ። ኧረ አላጣሁትም። አለ እኔው ጋር ነው። ለምን ለምን ለሚያገባኝ ነው። በቃ ድንግልናሽን በስንት እድሜ ነው ያጣሽው? ከአንድ አመት በፊት በ18 አመቴ ማርያምን የምሬና በ16 በ18 ከስንት አመት በፊት ማለት ነው? ከሁለት አመት በፊት አላጣሁትም። የምር? አዎ 18 ነበር ማለት ነው። አለ የምር? የእውነት